የእግዚአብሔር ጸጋ ሰላም ይብዛላችሁ። ከእግዚአብሔር ቃል አንድን ስፍራ አነባለሁ በጌታ በኢየሱስ ስም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ቁጥር 14 ላይ ያለውን ቃል በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል፣ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው። የሳኦልን ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃያሃል፣ በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎቹን ይዘዝ፣ ከእግዚአብሔርም ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ እንደ ደህና ትሆናለህ አሉት። ሳኦልን ባሪያዎቹን መልካም አድርጎ በገና ሊመታ የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖቹ አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተልሔማዊው የእሴይ ልጅ አይቻለሁ፣ እሱም ጽኑዓን ኃያል ነው፣ በነገርም ብልህ፣ መልኩም ያማረ ነው፣ እግዚአብሔርም ከእሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞቹን ልኮ ከበጎች ጋር ያለውን ልጅን ዳዊትን ላክልኝ አለ። እሴይም እንጀራና የወይን ጠጅ አቁማዳ የጫነውን አህያ የፍየሉንም ጥቦት ወስዶ በእጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጀገሬው ሆነ። ሳኦልም ወደ እሴይ በዓይኔ ፊት ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላከ። እንዲሁም ሆነ፣ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር፣ ሳኦልንም ደስ ያሳርፈውም ነበረ፣ ክፉ መንፈስ ከእሱ ይርቅ ነበረ ይላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር መንፈስ ከሳኦል ራቀ። ለምን የእግዚአብሔር መንፈስ ራቆ ከተባለ የእግዚአብሔርን ትእዛዝ ተላለፈ። ምዕራፍ 15 ቁጥር 17 ላይ ሳሙኤል አሎ በዓይኔ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንም፣ እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። እግዚአብሔርም ሂድ ኃጢአተኞቹን አማሌቃውያንን ፈጽሜ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳስቴ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉን አደረግ? ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርም በላከኝ መንገድ ሄጃለሁ፣ የአማሌቅንም ንጉሥ አጋግን አምጥቻለሁ፣ አማሌቃውያንም ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላክ ለእግዚአብሔር በገልገላ ይሰዋ ዘንድ ከይርሙ የተመረጡትን በጎችና በሬዎችን ከምርኮ ወሰድኩ አለ። ሳሙኤልም በሆኑ የእግዚአብሔርን ቃል በመስማት ደስ የሚለው እግዚአብሔር በሚቃጠሉ በሚታረዱ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነቴ እንደ ሟርተኛ ኃጢአትም እልከኝነትም ጣዖታትንና ተራፊን እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀ አለ። ሳኦልም ሳሙኤልን ሕዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝ የአንተንም ቃል ባለመስማቴ በመተላለፌ በድያለሁ፣ አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔርም እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔር በእስራኤል ላይ ንጉሥ እንዳትሆን ንቆሃል፣ ከአንተ ጋርም አልመለስም አለው። ሳሙኤልም ሊሄድ ዞር ባለ ጊዜ ሳኦል የልብሱን ጫፍ ያዘው፣ ቀደደው። ሳሙኤልም
እግዚአብሔር የእስራኤልን መንግስት ዛሬ ከአንተ ቀደዳት፣ ከአንተም ለሚሻል ለጎረቤቴ አሳልፎ ሰጣት። የእስራኤል ኃይል እንደ ሰው የሚጸጸት አይደለም፣ አይዋሽም፣ አይጸጸትም አለው። እርሱም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊት እና በእስራኤል ፊት እባክህ አክብረኝ፣ ለአምላክም ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ፣ ለእግዚአብሔርም ሰገደለት ይላል። ከዛም በኋላ ይቀጥላል። ኢየሱስ ጌታ ነው። ከዛም በኋላ ሳሙኤል የአማሊቅን ንጉሥ አጋግን አምጡልኝ አለ። አጋግም እየተንቀጠቀጠ ወደሱ መጣ። አጋግም በሆኑ ሞት እንደዚህ መራራ ነውኒ አለ። ሳሙኤልም ሴፍ ሴቶች ልጆችን አልባ እንዳደረጋቻቸው እንዲሁ እናቴ በሴቶች መካከል ልጅ አልባ ትሆናለች አለው። ሳሙኤልም አጋግን በእግዚአብሔር ፊት በገልገላ ቆራረጡ። ሳሙኤልም ወደ አርማቴም ሄደ። ኢየሱስ ጌታ ነው። ስለዚህ ታሪኩ ብዙ ነው፣ ያው ረጅም ጊዜ ስለሚፈጅ ኢየሱስ ጌታ ነው። አለፍ አለፍ እያልኩኝ ትንሽ እናገራለሁ በዚህ ቃል ላይ። ኢየሱስ ክርስቶስ የእግዚአብሔር ልጅ ትልቅ ነው። የእግዚአብሔር መንፈስ ከሳኦል የራቀበት ትልቁ ነገር ምንድን ነው? እግዚአብሔርን ባለመስማቱ ነው። እግዚአብሔር አሜሪካውያንን አጽፋልኝ ነው ያለው። ፈጽመ ደምስሳቸው አጽፋቸው ብሎ ነው ትእዛዝ የሰጠው። እሱ ሄደና ግን ያማሩትን ወይፈኖችን አጋግን የአሜሪቅን ንጉሥ ደግሞ አጋግን ከነነፍሱ ማረከው። እግዚአብሔር አጥፋልኝ ነው ያለው፣ እሱ ግን ማረከው። እግዚአብሔር በፍጹም እንዲያጠፋቸው ነው እንዲገድላቸው ነው የፈለገው፣ እሱ ደግሞ ማረከው ይላል። ለእግዚአብሔር የሚሰዋለት መስዋዕት ጠፍቶ አይደለም። እግዚአብሔር መስዋዕትን አይደለም የፈለገው፣ የእሱ መታዘዝ ነው። አጥፋልኝ ያለውን እንዲያጠፋለት ነው። ስለዚህ እግዚአብሔር ተናደ። እግዚአብሔር በጣም አዘነ። የእግዚአብሔር ሰው ሳሙኤል ወደ እሱ መጥቶ ነገረው፣ መታዘዝ ከመስዋዕት ይበልጥ ነበር። አንተን እግዚአብሔር አምላክ እንድትታዘዝ እንጂ እንድትሰዋለት አይደለም። ሲጀምር ሳሙኤል በቆየ ጊዜ መስዋዕትን አቀረበ። ለእግዚአብሔር። እሱ ንጉሥ ነው፣ መስዋዕትን ማቅረብ አይችልም። መስዋዕት ማቅረብ የሚችለው ሳሙኤል ነው። ሳሙኤል ደግሞ ካህን ነው፣ ነቢይም ነው፣ ካህንም ነው። እግዚአብሔር የቀባው ካህን ነው። ስለዚህ ሳሙኤል ቆየ። ሲቆይ ህዝቡን ፈርቶ በህዝቡ ፊት ክብር ፈልጎ እግዚአብሔርን ከማስደሰት ይልቅ ህዝቡን ለማስደሰት እግዚአብሔርን ከማክበር ይልቅ ህዝቡን ለማክበር እሱን እንዲያከብሩት ክብር ፈልጎ በእነሱ ፊት እንዳይዋረድ ህዝቡን ለማክበር ህዝቡ እንዳይሰለቸው ህዝቡ ለምን ቆየ ብሎ ሲነጫነጩ ሰምቶ ምን አደረገው? መስዋዕትን ሰዋ። ትልቁ መተላለፍ ደግሞ አንደኛ አጥፋልኝ ያለውን አላጠፋም። ሁለተኛ መስዋዕትን ለእግዚአብሔር ማቅረብ አይገባውም። እሱ መስዋዕትን አቀረበ፣ እግዚአብሔር አልተቀበለውም። እግዚአብሔር በሁለቱም አልተደሰተም። በማረካቸውም አልተደሰተም፣ በተሰዉትም አልተደሰተም። ትእዛዝ በመተላለፉ እግዚአብሔር አዘነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ትልቁ ነገር እንድንታዘዘው ይፈልጋል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ይላል። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል። እግዚአብሔርን መስማት የመሰለ የሚያሳርፈው ምንም ነገር የለም። መስማት፣ መታዘዝ፣ እምነት እግዚአብሔርን ያስደስተዋል። እግዚአብሔርን ሰምቶ መታዘዝ፣ እግዚአብሔርን ሰምቶ ያለውን ማድረግ፣ እግዚአብሔርን ሰምቶ በእርጋታ መቀመጥ፣ እግዚአብሔርን መጠበቅ በእምነት እግዚአብሔርን ደስ ያሰኘዋል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ናቆ እና ክፉ መንፈስ ገባበት። እግዚአብሔር መንፈስ ወጣ። ለምን? ትእዛዙን ተላለፈ፣ አልጠበቀም። ሁለተኛ ደግሞ ዳዊትን ባሞገሱ ጊዜ ደግሞ ቀና። በዳዊት ላይ ቀና። እየባሰበት ሄደ። ሳኦል እየባሰበት ሄደ። ምክንያቱም የተቀበለው መንፈስ የእግዚአብሔር መንፈስ ስለለቀቀ፣ ክፉ መንፈስ ስለሆነ ከእግዚአብሔር ዘንድ የገባበት
ትእዛዝ በመተላለፉ እግዚአብሔርን ባለመፍራቱ እግዚአብሔርን ባለማክበሩ ህዝቡን በማክበሩ ከህዝቡ ክብርን በመፈለጉ ከእግዚአብሔር ይልቅ ህዝቡን ስለፈራ ህዝቡን ስላከበረ እሱም ክብርን ስለፈለገ በህዝቡ ፊት መከበርን ስለፈለገ እግዚአብሔር አምላክ ናቆ እና መንፈሱ ከሱ ሸሸ። እንዲህ ያሉ ሳሙኤል መንግስቲ ካንተ ተቀደደ ዞር ባለ ጊዜ ሳሙኤል ከሱ ዞር ባለ ጊዜ ልብሱን ቀደደ። ሳሙኤል ወደሱ ዞርና እግዚአብሔር ዛሬ የእስራኤል መንግስት ካንተ ቀደደ፣ ለጎረቤት ለሚሻለው እግዚአብሔር አሳልፎ መንግስቴን ምን አደረገው? ሰጠው። ጎረቤቱ ማለት እዛው እያገለገለ ያለ ዳዊት ስለሆነ ማለት ነው። እግዚአብሔር አምላክ ናቆ ሳኦልን። ስለዚህ እግዚአብሔር አምላክ እንዳይነግስ ንቆት ስለነበረ ዳዊት ደግሞ እዛው እየተዘጋጀ ነው። እዛው አጠገቡ ነው ያለው። እዛው እሱ ጋር ነው ያለው። እያገለገለ በገናን እየመታ ክፉ መንፈስን እያራቀለት ነው ያለው። ስለዚህ እዛው ደግሞ ዳዊት ተቀብቶ እሱ ጋር እያገለገለ ነው ያለው። ለዚህ ሰው ነው መንግስቱን የሚሰጠው እግዚአብሔር አምላክ። ለዚህ ሰው ነው ንግስናውን የሚሰጠው። ለምን? የዳዊት ልብና የሳኦል ልብ ስለማይገናኝ። ኢየሱስ ጌታ ነው። ስለዚህ ዳዊት ደግሞ ተቀባ። እግዚአብሔር አምላክ የቀባው ሳሙኤልን ሲያይ አይታዘዝም። ሳሙኤልን ሲያይ ከእግዚአብሔር ይልቅ ክብርን፣ ከእግዚአብሔር ይልቅ ዝናን፣ ከእግዚአብሔር ይልቅ ሰው ስለሆነ የሚፈራ የሚያከብረው የሚሰማ እግዚአብሔር አምላክ ናቁ። ዛሬ እግዚአብሔርን እንድትሰሙ ይፈልጋል። እግዚአብሔርን መስማት፣ እግዚአብሔርን መስማት፣ ድምፁን ሰምታችሁ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ይላል እግዚአብሔር አምላክ በቃሉ። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እረፉ፣ እኔም አምላክ እንደሆንኩ እወቁ። እግዚአብሔር አምላክ እንድንሰማ እንድናርፍ በእርጋታ እንድንቀመጥ ይፈልጋል። የእሱን ትእዛዝ ለመፈጸም እግዚአብሔርን መስማት፣ መታዘዝ፣ ማረፍ ያስፈልጋል። እግዚአብሔርን መፍራት፣ እግዚአብሔርን መታዘዝ፣ እግዚአብሔርን ማስቀደም፣ እግዚአብሔርን መስማት፣ ቆም ብሎ እግዚአብሔርን መስማት። ኢየሱስ ጌታ ነው። ለዛ ነው ዕንባቆም እኔ በአምባዬ ላይ እወጣለሁ፣ በመጠበቃዬ ላይም እቆማለሁ፣ በአምባዬ ላይም እወጣለሁ፣ የሚናገረኝን ስለ ክርክሬ የሚመልስልኝን አውቅ ዘንድ። እግዚአብሔር መለሰልኝ። እግዚአብሔር መልስ እስከሚመጣ ድረስ መጠበቅ ነው። ሳኦል ቸኮሌ። ሳኦል ከመስማት ሳሙኤልን ከመጠበቅ ቸኮሌ። ለእግዚአብሔር መልካም የሰራ መስሎት በህዝቡ ፊት ለመወደድ፣ ለመታየት፣ ለመክበር፣ ህዝቡም ደግሞ እሱን እንዳይንቁት ህዝቡን ፈርቶ ለእግዚአብሔር መስዋዕትን አቀረበ። እግዚአብሔር ግን አልተቀበለም፣ አልተደሰተበትም። ኢየሱስ ጌታ ነው። የቃየልን መስዋዕት እግዚአብሔር አላየም፣ ቃየልንም አላየም። ነገር ግን ወደ አቤልና ወደ መስዋዕቱ አየላል። ልብ ነው የሚያየው እግዚአብሔር አምላክ መስዋዕትን ለመቀበል በዛ መስዋዕትን ለመርካት እግዚአብሔር መስዋዕቱን ለመቀበል ልብን ነው የሚያየው። ቅድማ አቤልን አየ፣ ቀጥሎ መስዋዕቱን አየ፣ ተቀበለለት። ወንድሙ ተናደደ፣ በሱ ላይ ተነሳበት፣ ቀናበት። እዚህ ጋም ዳዊት ስለተቀባ ሳኦል ደግሞ በሱ ላይ ተነሳ። ኢየሱስ ጌታ ነው። እግዚአብሔር አምላክ ልብን ነው የሚያየው። ልብና ኩላሊት የሚመረምር ጌታ ዳዊትን ሲያይ ለንግስና የሚበቃ ሰው ነው። እግዚአብሔር አስተሳሰብ፣ እግዚአብሔር አእምሮ፣ የእግዚአብሔር ልብ ያለው ሰው ነው። እንደ እግዚአብሔር የሚያስብ ለክብሩ ሳይሆን ለእግዚአብሔር ክብር የሚኖር ለዝናው ሳይሆን ለራሱ ጥቅም ሳይሆን ለእግዚአብሔር ጥቅም፣ ለእግዚአብሔር ዝና፣ ለእግዚአብሔር ክብር፣ ለእግዚአብሔር የሚቆም ሰው ነው። እግዚአብሔርን የሚፈራ የሚወድ፣ የሚሰማ፣ የሚታዘዝ፣ እግዚአብሔርን የሚጠብቅ ከእግዚአብሔር ይልቅ ማንንም ምንንም የማይሰማ እግዚአብሔርን ያላቀ ሰው ነው። የሚሰማ ሰው ነው። ታማኝ ሰው ነው። እግዚአብሔር ከዚህ ንጉስ መንግስቱን ቀደደ ወይም ደግሞ ወሰደና ለዳዊት ሰጠ። ዛሬም በየትኛውም ነገር ውስጥ ብትሆኑ እግዚአብሔር አምላክን ጠብቁ። እግዚአብሔር አምላክን መታዘዝ መጠበቅን የመሰለ ምንም ነገር የለም። ቸኩሎ ለእግዚአብሔር መልካም ያደረገ መስሎ ሰዋ። አቋራጭ መንገድ ከእግዚአብሔር ይለያል፣ ያስንቃል፣ ቅባት ያስወስዳል፣ ጸጋን ያስወስዳል። አቋራጭ መንገድ መልካም አይደለም። እግዚአብሔር ቢዘገይም በእርግጥ ይመጣል ይላል። ታገሶ፣ እሱ ዕንባቆም ላይ ታገሶ፣ እሱ አይዋሽም፣
ቢዘገይም በእርግጥ ይመጣል እና ታገሱ። ራዩን ጻፎ፣ በጽላት ላይ ግለጡ፣ ለእግዚአብሔር አሳየው። ችግርን አሳየው፣ ችግርሽን አሳየው። እግዚአብሔር አምላክ ይመጣል፣ በዛ ነገር ላይ መልስን ይሰጣል። በእግዚአብሔር ፊት ቁሙ። ዛሬ መከራን ሸሽታችሁ ዛሬ በሆነ ነገር የሆነ ነገር ውስጥ አትግቡ። አቋራጭ መንገድ አትሂዱ። እግዚአብሔር ያላችሁን ፈጽሙ። እግዚአብሔር ያላላችሁን አታድርጉ። ታዘዙ። እግዚአብሔርን ጠብቁ። እግዚአብሔርን አክብሩ። የሚያከብሩኝን አከብራለሁ፣ የናቁኝን ናቃለሁ። ይህ አይሆንልኝም አለ እግዚአብሔር አምላክ። ያከበሩኝን አከብራለሁ፣ የናቁኝ ይናቃለሁ። እግዚአብሔር ካከበር ነው ያከብረናል። ከናቅነው ደግሞ መናቃለን ማለት ነው። እግዚአብሔር ከናቃችሁ ማንም አያከብራችሁም። እግዚአብሔር ከጣላችሁ ማንም አያነሳችሁም። እግዚአብሔር ካዋረዳችሁ ማንም ሊያከብራችሁ አይችልም። እግዚአብሔር አይጣል እንጂ እግዚአብሔር አያዋርድ እንጂ። እግዚአብሔር ከጣለ የሚያነሳ ማንም የለም፣ የሚራራም የለም። ኢየሱስ ያድናል። ኢየሱስ ጌታ ነው። ዛሬ እግዚአብሔር እንድንታዘዝለት ይፈልጋል። ዳዊት መጣ። ሲመጣ እግዚአብሔር አምላክ ከመምጣቱ በፊት እሴይ 7ቱን ልጆች በሳሙኤል ፊት አሳለፈ ይላል። እግዚአብሔር የሚቀባ ይሄ ነው ብሎ ኤልያብን ባየ ጊዜ ሳሙኤል ሊቀባ ሲል በፍጹም ሰው እንደሚያይ እኔ አላይም፣ ናኩት፣ ይህም የተናቀ ነው፣ አይሆንም። እሴይ 7ቱን ልጆች አሳለፈ። እግዚአብሔር እነዚህን አልመረጣቸውም። እባክህ የቀረ ሌላ የለምን? እሴይ ደግሞ እንዲህ አለ፣ ገና ታናሽ አለ፣ በጎች ይጠብቃል። እሱ እስኪመጣ ድረስ አንቀመጥም። አስመጣ፣ ይምጣ። ዳዊት ሲመጣ የተዋበ ነው፣ እጅግም ያማረ ነው፣ መልከ መልካም ነው። እግዚአብሔር አምላክ አየ፣ መልኩን አይደለም ውስጡን አየ፣ ልቡን አየ። ይሄ ነውና ተነስተ ቀባ አለው። በትከሻ በውጭ ስጋ ማንነታቸውማ እነ ኤልያብ እነ ሳማ አሉ። ግን እግዚአብሔር አምላክ ዳዊትን ሲያይ ውስጡን አየ፣ ልቡን አየ፣ ማንነቱን አየ፣ የወደፊቱን አየ። እግዚአብሔር ኢየሱስ ጌታ ነው። ዳዊትን በዘመኑ ሁሉ የእግዚአብሔርን ፍቃድ አገልግሎ አንቀላፋ ይላል። የእግዚአብሔርን ክብር አገልግሎ በክብር ወደ አባቶቹ መቃብር ተሰበሰበ። በመልካም ሽምግልና ለምልሞ አምሮበት አርፎ በመጨረሻው እግዚአብሔር አምላክ ያከበረው መጨረሻው የዳዊት አማረ፣ የሳኦል መጨረሻው ተበላሸ። እግዚአብሔር መጨረሻችንን እንዲበላሽ አይፈልግም፣ እኛም አንፈልግም እና ለእግዚአብሔር ታማኝ እንሁን። ዳዊት ታማኝ ነበር ለእግዚአብሔር። ዳዊት በቀልተኛ ሰው አይደለም። እግዚአብሔር ይበቀልልኝ የሚል ሳኦልን እንኳን አግኝቶ ጦር እየወረወረበት በጫካም ሊያሳድዶ ሊገድሎ በሄደ ጊዜ እግዚአብሔር አሳልፎ እንደሰጠ እያየ እኔ በሱ ላይ እጄን አላነሳም። የሆነ ጊዜ እግዚአብሔር የተጠቀመው እግዚአብሔር የሰራበት እግዚአብሔር መንፈስ ያረፈበት ሰው ነው፣ የተቀባ ነው። አሁን አላደርግም አለ። ለእግዚአብሔር አሳልፎ ሰጠ። እግዚአብሔር ይበቀልልኝ፣ እግዚአብሔር ይዋጋልኝ፣ እኔ ምን አጠፋው አለ። ሊገድሎ ይችላል፣ እንደፈለገው ማድረግ ይችላል። ለእግዚአብሔር ነው የሰጠው። ዛሬ ለእግዚአብሔር ስጡ። የትኛውንም ነገር እግዚአብሔር አምላክ በቀሉ እግዚአብሔር ነው። እናንተ እንድትበቀሉ አይፈልግም እግዚአብሔር። በቀልተኛው እግዚአብሔር ነው። በየትኛውም ነገር ባስጨነቃችሁ ነገር ላይ በሚያሳድዳችሁ ነገር ላይ ሊገድላችሁ፣ ሊያጠፋችሁ፣ ሊጎዳችሁ በሚፈልጉ ሁሉ ላይ እግዚአብሔርን ጥሩ። ለእግዚአብሔር አሳልፋችሁ ስጡ። በቀሉ የጌታ ነው። ኢየሱስ ጌታ ነው። በቀሉ የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል እግዚአብሔር አምላክ በቃሉ። ስለዚህ እግዚአብሔር አምላክ በፍጹም በሱ እንድንታመን ቆመን እንድንጠብቅ እንድንታዘዝ ይፈልጋል። እግዚአብሔር ይርዳን። እግዚአብሔር ጸጋ ይብዛላችሁ። ዳዊት ተቀባ። ዳዊት ከዛም በኋላ እግዚአብሔር አምላክ በሱ ላይ መንፈሱን ካፈሰሰ በኋላ ጦር ነው የተከተለው። ጦር ዛሬ ስጋዊ ጦር ሳይሆን የምላስ ጦር፣ ብዙ ጦሮች አሉ የሚወረወርባችሁ። ታገሱ፣ ለክብር ይሆናል፣ ያሸልማቸዋል። መጨረሻችሁ ያማረ ይሆናል። ኢየሱስ ጌታ ነው። ስለዚህ እንደ ዳዊት መጨረሻችን እንዲያምር እግዚአብሔር ይርዳን። እግዚአብሔር ስለ ቃል ተባረክ፣ ከፍ በል። በዚህ ቃል መኖር ይሁንልን። የቃል ተቃራኒ፣ የቃል ጠላት፣ የክርስቶስ ኢየሱስ ተቃዋሚ ኃይል በኢየሱስ ክርስቶስ ስም አጋንንታዊ ስራ የፈረሰ ይሁን። ለአንተ ክብር ይሁን። ስለ ሁሉ ከፍ በል። ይህ ቃል በኢየሱስ ክርስቶስ ስም ፍሬን ያፍራ። ሕዝቤን አስብ።
በነገር ሁሉ ተባረክ። የወደቁ እነሱበት፣ ያዘኑ ይጽናኑበት፣ የታሰሩ ይፈቱ። እግዚአብሔር የወደቁ እነሱበት፣ ያዘኑ ይጽናኑበት። በኢየሱስ ክርስቶስ ስም ቃል በኢየሱስ ስም በሁሉ ዘንድ መልካምን ፍሬ ያፍራ። ቃልን ሰምቶ ሁሉ ካለበት ይውጣ። ወደ አንተ ያልመጣ ለአንተም እግዚአብሔር አምላክ እጅ ያልሰጠ አንተን ያልተቀበለ ነፍስ በኢየሱስ ስም ይህን ቃል ሰምቶ ለአንተ መልስን ይስጥ። አንተ እግዚአብሔር ከሁሉ በላይ አንተን ይታዘዝ፣ ቃሌን ይታዘዝ፣ ለቃሌ ምላሽ ይስጥ። ስለ ሁሉ ተባረክ። ጉልበት ሁሉ ይንበርከክልኝ፣ ምላስ ሁሉ ያክብር። በኢየሱስ ስም አሜን። ተባረኩ። ወዳችኋለሁ።